አድማጮች ምሽቱን ከፋኖ ቤት አስደሳች ዜናን እየሰማን እንገኛለን። በተለይም በጎጃም የሚገኘው አርበኛ ዘመነ ካሴ እንዲሁ በሸዋ ከሚገኙት ሸማቂው ኮማንዶ ከሚል ቅጽል ስም ካላቸው ከጄኔራል ተፈራ ማሞ ጋር ፊት ለፊት ስለመገናኘታቸው እየተገለጸ ይገኛል። እንዲሁ ደግሞ ዘመነ ካሴ ከጎጃም ተነስቶ ወደ ሸዋ ስለማቅናቱ ሲሰማ በታጋይ እስክንድር ነጋና በዘመነ ካሴ መካከል ያለው አለመግባባትም ስለመፈታቱ የሚያመላክቱ መረጃዎች ምሽቱን እየወጡ ይገኛሉ። ውድ አድማጮች በዕለቱ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎች ተባብሰው ቀጥለዋል። እንዲሁ የፋኖ ኃይሎች ወደ ተለያዩ ትልልቅ ከተሞች ስለመግባታቸው ስንሰማ የፋኖን ኃይሎች አንድነት በተመለከተ ደግሞ አስደሳች ልብን የሚያሞቅ ዜናንም እንዲሁ እየሰማን ነው የምንገኘው። የብልጽግና ሹማምንት እና አብይ አህመድ የፋኖን ኃይሎች የትጥቅ ትግል ተከትለው ከፍተኛ ስጋት ውስጥና ጣብቅኝ ውስጥ እንደገቡም እንዲሁ ሰምተናል። እሺ አድማጮቻችን ሰበር ዜናዎችን ይዘን ተመልሰናል። እንግዲህ በጎጃም የሚገኘው የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ወደ ሸዋ ስለማቅናቱ እየሰማን ነው የምንገኘው። ለብልጽግና ባለስልጣናት ለብልጽግና ሹማምንት በአጠቃላይ ከፍተኛ ራስ ምታት የሆነው አርበኛ ዘመነ ካሴ በዚህ ሰዓት ወደ ሸዋ ማቅናቱ እየተገለጸ ሲሆን ወደ ሸዋ የሄደበት ምክንያትም በፋኖ ብሎም ደግሞ በመላው የአማራ ሕዝብ ዘንድ ተወዳጅ በሆኑት በጄኔራል ተፈራ ማሞ ግብዣ ስለመሆኑ እንዲሁ ለመስማት ችለናል። በተለይም ከሰሞኑ ሸማቂው ኮማንዶ ጄኔራል ተፈራ ማሞ የፋኖ ኃይሎች በዚህ ሳምንት ውስጥ ወደ አንድነት ይመጣሉ ማለታቸውን ተከትሎ ዘመነ ካሴ ወደ ሸዋ እንዲሄድና በስታቸው በኩልም እንደተጋበዘ የሰማን ሲሆን ይህንንም የጄኔራል ተፈራ ማሞን ግብዣ ተከትሎ በጎጃም የሚገኘው አርበኛ ዘመነ ካሴና ልዑክ ቡድኑ እንደዚሁ ወደ ሸዋ ስለማቅናታቸው ምንጮቻችን እየገለጹልን ይገኛሉ። በተለይም ደግሞ በዚህ ሳምንት ውስጥ የፋኖ ኃይሎችን የአንድነት ጉዳይ ይፋ እንዲሆን ጥብቅ የተባሉ ውይይቶች እየተካሄዱ እንደሚገኙም የተገለጸ ሲሆንም እነዚህ ውይይቶችና ስብሰባዎች እየተካሄዱ የሚገኙትም በሸዋ ምድር ስለመሆኑ እንዲሁ ምንጮች አመላክተዋል። ከጎጃም ተነስቶ ወደ ሸዋ ያቀናው የፋኖ ኃይሎች ጠቅላይ አዛዥ ይሆናል ተብሎ የሚጠበቀው አርበኛ ዘመነ ካሴ ከነ ታጋይ እስክንድር ነጋ ጋር ስለመገናኘቱና የፋኖን ኃይሎች አንድነት በተመለከተ ጥብቅ ውይይቶችን እያካሄዱ እንደሚገኙ እንዲሁ ለማወቅ ተችሏል። እንግዲህ እንደሚታወቀው እነ ዘመነ ካሴና እነ ታጋይ እስክንድር ነጋ ፈጽሞ በአንድነት ሊቆሙ አይችሉም፣ ምክንያቱም ሊገዳደሉ ነው የሚፈላለጉት በሚል በአገዛዙ በኩል በከፍተኛ ሁኔታ ፕሮፓጋንዳዎች ሲነዙ መቆየታቸው የሚዘነጋ አይደለም። አድማጮቻችን አሁን ላይ ግን ፈጽሞ በአንድነት ሊቆሙ በአንድነት ሊታገሉ አይችሉም ተብለው የተባሉት እነ ዘመነ ካሴና እንዲሁ ደግሞ እነ ታጋይ እስክንድር ነጋ የፋኖ ኃይሎች የአንድነት ጉዳይ እውን እንዲሆን እንዲሁ ደግሞ የአማራ ሕዝብ ፍላጎት የሆነው የፋኖ አንድነትን ለማሳካት ሲሉ በአንድነት ስለመቆማቸውና እንዲሁ በሸዋ ምድር ላይ ጥብቅ የተባሉ ውይይቶችን እያካሄዱ እንደሚገኙ ከአካባቢው የሚወጡ መረጃዎች እያመላከቱ ነው የሚገኙት። ለፋኖ ኃይሎች አንድነትም እንቅፋት ሆኗል በሚል በተደጋጋሚ ሲተች የቆየው ታጋይ እስክንድር ነጋ ከወንድሞቹ ጋር ከነ ዘመነ ካሴ ጋር ለመስማማት እንዲሁ ደግሞ በመካከላቸው ያለውን የሐሳብ ልዩነት ለማጥበብ ስለመስማማታቸውም ምንጮቻችን ገልጸውልናል። አድማጮች ከሰሞኑ አስደሳች ዜናን ከሸዋ ምድር እንደምትሰሙ ይጠበቃል። በተለይም ደግሞ በፋኖ እንዲሁም ደግሞ በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ የፋኖን ኃይሎች ወደ አንድነት ለማምጣት ብዙ መስዋዕትነትን መክፈላቸውን ከዚህ ቀደም በተደጋጋሚ ሲናገሩ መሰንበታቸው መቆየታቸው የሚዘነጋ አይደለም። እንዲሁ ደግሞ የብልጽግና ሹማምንትን የብልጽግና ባለስልጣናትን እና አብይ አህመድን በህዝብ ተወካዮች ምክር ቤት ፊት ለፊት በይፋ የተቃወሙት እና አቶ ገዱም የፋኖን ኃይሎች ወደ አንድነት ለማምጣት ከፍተኛ ሚናቸውን መወጣታቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ። አቶ ገዱ እንዲሁ ደግሞ ጄኔራል ተፈራ ማሞን የመሳሰሉ በአማራ ህዝብ የህልውና ትግል ላይ ቁልፍ የሆኑ ከፍተኛ አዋጊዎችና እንዲሁ ደግሞ ዲፕሎማቶችም
የፋኖ ኃይሎች ሸዋ፣ ወሎ፣ ጎጃምና ጎንደር የሚለውን አደረጃጀት በመተውም የብልጽግናውን አገዛዝ ከስልጣን ለማስወገድ በአንድነት እንዲቆሙ ትልልቅ ስራዎችን ሲያከናውኑ መቆየታቸውን የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። በተለይም ደግሞ በጎጃም የሚገኘው ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ ይሆናል ተብሎ እየተጠበቀም ነው የሚገኘው አድማጮቻችን። እንዲሁ ደግሞ ሸማቂው ኮማንዶ ጄኔራል ተፈራ ማሞም ቢሆኑ የፋኖ ኃይሎች ምክትል ጠቅላይ አዛዥ እንደሚሆኑም ይጠበቃል ማለት ነው አድማጮቻችን። ይሄ ይበል የሚያሰኝ አስደሳች መረጃ ነው። በተለይ ደግሞ የፋኖ ኃይሎች የአንድነት ጉዳይ በአማራ ሕዝብ ዘንድ በከፍተኛ ሁኔታ ተጠባቂ ነው። ያም ሆኖ ግን የብልጽግና ሹማምንት፣ የብልጽግና ባለስልጣናት በአጠቃላይ የፋኖ ኃይሎች ወደ አንድነት እንዳይመጡ የቻሉትን ሁሉ ሞክረዋል። ያም ሆኖ ግን ሊሳካላቸው አልቻለም። አድማጮች ይበል የሚያሰኝ አስደሳች ሰበር ዜና ነው አሁን ላይ ከወደ ሸዋ እየሰማን የምንገኘው ማለት ነው። ውድ አድማጮች ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝም ሰላም ጤና በያላችሁበት ይብዛልን እያልን እኛ ከወዲሁ ልንሰናበታቸው እንወዳለን። ሰላም ሆኖልን